ሰላም ጤና ይስጥልን የሄኖን ሚዲያ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በዛሬ ቪዲዮ ላይ ካፕከትን በምን መንገድ እንዴት መጠቀም እንዳለብን ለጀማሪዎች በሚሆን ደረጃ በጥሩ ሁኔታ ቪዲዮን አዘጋጅቼላችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሄኖን ሚዲያ ካፕከትን ከመጠቀማችን በፊት መጀመሪያ በኮምፒውተራችን ወይም በስልካችን ላይ በቂ ቦታ መኖሩን መጀመሪያ ማረጋገጥ ይኖርብናል። በቂ ቦታ ካለን በኋላ የቀረጽነው ቪዲዮ የት ጋር እንዳስቀምጥንም ደግሞ እርግጠኛ መሆን ይጠበቅብናል። ስለዚህ አሁን ወደ መጀመሪያው ስቴፕ አብረን በጋራ እናያለን። የካፕከት አፕሊኬሽናችንን እንጭናለን። ከጫንን በኋላ ሁላችንም እንከፍተዋለን። አሁን እኔ የማሳያችሁ ቀጥታ ካፕከትን በኮምፒውተር እንዴት መጠቀም እንዳለብን ነው። ስለዚህ ስክሪኑ ላይ እንደምታዩት አፕሊኬሽኑ ላይ ከፍቼዋለሁ። ስለዚህ ፊት ለፊት የምናገኘው ደግሞ ክሬት ፕሮጀክት የሚል አለ። እንዲሁም ወደታች ደግሞ ሳብ ስናደርገው የተለያዩ ከዚህ በፊት የሰሯቸውን ፕሮጀክቶች ያስቀምጥልኛል ማለት ነው። እኔ በተለያየ ጊዜ የሰሯቸውን ቪዲዮዎች ካፕከት ላይ የተቀመጡት ናቸው። እነዚህ አዲስ ግን ክሬት ለማድረግ መንካት ያለብን አሁን እዚህ ጋር ስክሪን ላይ እንደምናየው ክሬት ፕሮጀክት ይሆናል ማለት ነው። ሄኖን ሚዲያ እንግዲህ እንደምታዩት የካፕከት አፕሊኬሽናችንን ከፍተናል። ስለዚህ እነዚህ የምናያቸውን ፊቸሮች እያንዳንዳቸውን እናያቸዋለን። ምንም ያመጣነው ፎቶም የለም፣ ያመጣነው ቪዲዮም ታይም ላይናችንም የሚታይ ነገር የለውም። ስለዚህ እዚህ ጋር ከዜሮ ነው የምንጀምረው ማለት ነው። ሁል ጊዜ ካፕከት ላይ ስንገባ ያዘጋጀነው ቪዲዮ ያዘጋጀነው ፎቶ ሊኖር ይገባል ማለት ነው። ቅድሚያ እሱን ማዘጋጀት ይጠበቅብናል ማለት ነው። ስለዚህ እያንዳንዱን ስቴፕ ለማየት መጀመሪያ ያዘጋጀነውን ቪዲዮ እንጭናለን ማለት ነው። እዚህ ታይም ላይናችን ላይ ለማስገባት ሁለት አይነት መንገዶችን የምንጠቀመው፣ አንደኛ ካለበት ቦታ ድራግ ጎትተን ይዘን መጠን እዚህ ጋር እናስቀምጠዋለን ማለት ነው። ለምሳሌ እኔ የተዘጋጀ ቪዲዮ ስላለኝ እሱን ቪዲዮ ካለበት እንደዚህ ጎትተውና ካፕከት አፕሊኬሽን ላይ አምጥቼ እንደዚህ ታይም ላይኑ ላይ አስቀምጠዋለሁ ማለት ነው። ይሄ የመጀመሪያ ፋይላችንን የምናመጣበት መንገድ ነው። ሄኖን ሚዲያ ሁለተኛው መንገድ ደግሞ እዚህ ጋር ኢምፖርት የሚል አለ። ኢምፖርት የሚለውን ስንነካው ደግሞ ሚዲያ እና ሰብ ፕሮጀክት የሚል አለ። ስለዚህ ፋይላችንን የምናገኘው ሚዲያ የሚለው ላይ ኢምፖርት የሚለውን እንነካለን። ኢምፖርት የሚለውን ከነካም በኋላ ደግሞ ሌላ ቪዲዮ ኦፕን በማለት የምንፈልጋቸውን ቪዲዮዎች እና ፎቶዎች ማምጣት እንችላለን ማለት ነው። ስለዚህ የመጀመሪያው ስቴፕ የሚሆነው ካፕከት ላይ ያለንን ፋይል ማምጣት ነው ማለት ነው። ቅድም ጎትቼ ስላመጣሁት ይሄኛው ፋይል ቀጥታ ታይም ላይን ላይ ገብቷል ማለት ነው። ሁለተኛ ያመጣሁት ግን ኢምፖርት ፋይል ውስጥ ስለገባ ወደ የምፈልገው ፕሮጀክት ፋይል ላይ አልገባልኝም። እሱን ለማስገባት ደግሞ አንደኛ ጎትቼ ማምጣት እችላለሁ፣ የመጀመሪያው አማራጭ ነው። ሁለተኛው አማራጭ ደግሞ እቺ ምልክት እዚህ ጋር መጣትና ሳብ አድርጌ ያመጣትና እቺን እዚህ ጋር የምትታያችሁን የፕላስ ምልክት ተጭኜ ፕሮጀክቴን እዚህ ጋር ማስገባት እችላለሁ ማለት ነው። ስለዚህ የምፈልጋቸውን ፎቶዎችም ሆነ ቪዲዮዎች በዚህ በኩል በዚህ መንገድ አምጥተን ታይም ላይናችን ላይ ማስገባት እንችላለን ማለት ነው። ሁለተኛው ስቴፕ የሚሆነው እዚህ የምናያቸውን ቱልሶች እንዴት ነው የምንጠቀማቸው የሚለውን እናያለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሄኖን ሚዲያ ወደ ሁለተኛው ስቴፕ እንመጣለን። እዚህ ጋር እንደምናያቸው ሚዲያ አለ፣ ኦዲዮ አለ፣ ቲአይ ቴክስት አለ፣ ስቲከርስ አሉ፣ ኢፌክቶች አሉ፣ ትራንዚሽን አለ፣ ካፕሽን አለ፣ ፊልተር አለ። እንደዚሁም ቺን የኔክስት ዋን ተጭነን አጀስትመንት የሚለውን እናገኛለን ማለት ነው። መጀመሪያ ስናይ ሚዲያን እናያለን። ሚዲያ ላይ ኢምፖርት ፋይል የተደረጉትን ሚዲያ አለ፣ ሰብ ፕሮጀክት አለ፣ ዩዝ የምንላቸው ፕሪሴቶች። እነዚህ ፕሪሴትን ስናገኝ ፋቨራይት ያደረግናቸው ከዚህ በፊት ተጠቅመናቸው ሁሌ ኮመንሊ የምንጠቀማቸውን ማይ ፕሪሴት ላይ ሴቭ እናደርጋለን ማለት ነው። ለምሳሌ እኔ እዚህ ጋር መግቢያዬና መውጫዬን ዌልካም እና ኤንዲንጉን አዘጋጅቻለሁ። መሀል ላይ ደግሞ ሄኖን ሚዲያ የሚለውን ማስገባበትን ሁሌ ስለምጠቀመው እዚህ ጋር አስገብቻለሁ። ትራንዚሽኖቹ ደግሞ በመሀል በቪዲዮቹ መሀል ደግሞ ሁል ጊዜ ተመሳሳይ ስለምጠቀም ማይ ፕሪሴት ላይ አስቀምጫለሁ ማለት ነው። ስለዚህ እዚህ ላይ የምናገኛቸው ኢምፖርት እና ደግሞ ሴቭ ያደረግናቸውን ፋይሎች እናገኛለን ማለት ነው። ሄኖን ሚዲያ በመቀጠል የምናየው ኦዲዮ ነው። ኦዲዮን ስንነካ የመጀመሪያው አማራጫችን ከፋይላችን ላይ ኢምፖርት የምናደርግበት አማራጭ ነው። ኢምፖርት ስናደርግ ከአስቀመጥናቸው
ኮምፒውተራችን ላይ ወይም ደግሞ ስልካችን ላይ ካስቀመጥነው ፋይል ሙዚቃ የምንለው ወይም ኦዲዮ የምንለውን የምናስገባበት ነው። ለምሳሌ አንድ ቪዲዮ ካለኝ ፋይል ላይ አስገብቻለሁ። ስለዚህ መጠቀም ከፈለግኩኝ እዚህ ጋር ፕሮጀክት ይሄንን አመጣውና ወጥቼ እንደነገርኳችሁ እዚህ ጋር አስገባለሁ ማለት ነው። ወይም ደግሞ የፕላስ ምልክት ተጭኜ የምፈልግበት ቦታ ይገባል ማለት ነው። ይሄ ኦዲዮ አምጥተን የምናስገባበት ቦታ ነው ማለት ነው። ስለዚህ አሁን እዚህ ጋር ኦዲዮ ላይ የምናየው አሁን ፋይላችን ላይ ካለው ነው። እንደዚሁም ካፕከት የሚሰጠን ደግሞ የተለያዩ ሙዚቃዎች አሉ። እነዚህ ሙዚቃዎች በነፃ የምንጠቀማቸው ናቸው። እዚህ ጋር የዳውንሎድ ምልክቷን እየተጫንን ለምንፈልገው ቪዲዮ የካፕከት ራሱ እንድጠቀምበት ይፈቀድልኛል። ስለዚህ ብዙ የኦዲዮ አማራጮች አሉት። የምንፈልገውን ሙዚቃ ከምንፈልገው ቪዲዮ ጋር እንድንጠቀም ይጋብዘናል ማለት ነው። እዚህ ጋር የምናገኛቸው የተለያዩ የሙዚቃ አይነቶች ናቸው። የሙዚቃ ጀነሮች ናቸው። ቴንስ አለ፣ ቭሎግ አለ። እነዚህ ሁሉ ካፕከት ራሱ በነፃ እንድንጠቀም የሚሰጠን ኦዲዮች ነው ማለት ነው። ስለዚህ እዚህ ጋር ኦዲዮ ላይ እኛም ካለን ኮምፒውተራችን ላይ ካስቀመጥነው የምናስገባበት ነው ኢምፖርት በማለት እንደዚሁም ራሱ ደግሞ ካፕከት የሚሰጠን ቦታ ነው ማለት ነው። እንደዚሁም በተጨማሪ ሳውንድ ኢፌክቶችንም እናገኝበታለን እዚህ ኦዲዮ ላይ ትሬኒንግ የሆኑት ለምሳሌ አንዱ የምንከፍተው እችን ዳውንሎድ ተጭነን አሁን የምናገኛት የኪቦርድ ምልክትን እዚሁ እናገኛለን። አሁን ደግሞ የምንነካው የማውዝ ምልክቷን እናገኛታለን። እንደዚሁ ያለ ዝቅ እያደረግን ደግሞ ስንጠቀም ብዙ ሳውንድ ኢፌክቶች አሉ። ምልክት ነው የፕላስ በመጫን የምንፈልግበት የቪዲዮችን ታይም ላይ ያስገባልናል ማለት ነው። ስለዚህ ሳውንድ ኢፌክት ላይ እና ሳውንድ ኢፌክት ላይ እዚህ ጋር ብዙ የተለያዩ ታይፕ ያላቸውን እናገኛለን ማለት ነው። ስለዚህ እያንዳንዱን የምንጠቀምበትን እየመረጠን መጠቀም እንችላለን። ካወረድነው በኋላ የፕላስ ምልክት ተጭነን እነዚህን የራሱ ካፕከት በነፃ እንድንጠቀም ያደረገንን ሳውንድ ኢፌክቶች መጠቀም እንችላለን ማለት ነው። ስለዚህ እዚህ ጋር ኦዲዮቹን ማግኘት እንችላለን ማለት ነው። ኦዲዮቹን ስንጠቀም ደግሞ የምንጠቀማቸውን ያመጣነውንም እንደዚሁም ካፕከት የሚሰጠንንም ኮፒራይት ቼክ ማስደረግ እንችላለን ማለት ነው። ሄኖን ሚዲያ። በመቀጠል የምናየው ስለ ቴክስት ነው። ቴክስት የምንጽፍባቸውን አማራጮች እዚህ ጋር እናያለን። እዚህ ጋር አድ ቴክስት የሚለው መጀመሪያ እንነካለን። አድ ቴክስት የሚለው የምንፈልጋቸውን ጽሁፎች በራሳችን መጻፍ ስንፈልግ ዲፎልት ቴክስት የሚለውን የፕላስ ምልክቷን እንጫንና ስክሪናችን ላይ ሲመጣ የዲፎልት ቴክስት ምትለዋን በመንካት የምንፈልጋቸውን ፊደሎች መጻፍ እንችላለን ማለት ነው። ስለዚህ እዚህ ጋር የምንፈልጋቸውን ፊደሎች የምንጽፍበት ቦታ ነው ማለት ነው። ስለዚህ ከዚህ በፊት ደግሞ ጽፈን እንደ ፋቨራይት ሁልጊዜ እጠቀመዋለሁ ብለን ማስቀመጥ ከፈለግን ደግሞ እንደ ፕሪሴት ሴቭ ማድረግ እንችላለን ማለት ነው። ቅድም ቪዲዮ ላይ እንዳየ ነው ማለት ነው። ቴክስት ስንጽፍ ደግሞ የተለያዩ ኢፌክቶችን ለመጠቀም እዚህ ጋር አማራጮችን ይሰጠናል ማለት ነው። ለምሳሌ እዚህ ጋር የጻፍነውን ሄኖን ሚዲያ የሚለውን እጻፍና እነዚህን ኢፌክቶች በመጠቀም ለምሳሌ ማለት ነው። ይሄኛውን ደግሞ ብንቀይረው ወደዚህኛው ይቀይርልኝ። እዚህ ጋር ያለውን የቴክስት ኢፌክት በመጠቀም የተለያዩ ኢፌክቶች አሉ እዚህ ጋር መጠቀም እንችላለን ማለት ነው። እንደዚሁም ቴክስት ላይ የራሱ የሆነ ቴምፕሌቶች አሉት። ካፕከት ላይ ለምሳሌ ቺኛዋን እናመጣትና አሁን እዚህ ጽሁፍ ያለው ትሬንድ የሚለው ነው። ስለዚህ እዚህ ጋር እንደምናየው ትሬንድ የሚለውን እንነካና ሄኖን ሚዲያ ብለው ሳይዙን እንቀንሰዋለን። ስለዚህ በዚህ መንገድ ቴክስቱ ይመጣል። እነዚህንም የተለያዩ አማራጮች አሉ። እነዚህ ዳውንሎድ እያደረግን የፕላስ ምልክቶችን እየተጫንን አለ ማለት ነው። ስለዚህ እዚህ ጋር ቴክስት ኢፌክት የተለያዩ አማራጮች አሉት። እያንዳንዱ እየከፈታችሁ መሞከርና መጠቀም ትችላላችሁ። እንደዚሁ ለካፕሽን መልኩ የምንጠቀማቸው ደግሞ ቲክቶክ ራሱ የሚሰጠን የተለያዩ አማራጮች አሉ። እንደዚሁም ሎካል ካፕሽን ደግሞ ከዚህ በፊት የሰራናቸው እና ሌሎች ሰዎች ያዘጋጁልን እዚህ ኢምፖርት አለ ቪዲዮዎች ላይ ማስገባት የምንችልበትን አማራጭ አለው ማለት ነው። ሁላችሁም ቤተሰብ መሆናችሁን እንዳትረሱ። ቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም ደግሞ ሰብስክራይብ ማድረጋችሁን እና ለጓደኞቻችሁ ለቤተሰብ ሼር ማድረጋችሁን እንዳትረሱ። አብራችሁን ቆዩ። ሄኖን ሚዲያ። በመቀጠል የምናየው ስለ ስቲከር ነው። ስቲከር ላይ የምናያቸው የተለያዩ በብዛት በብዙ ሺህ የሚቆጠር ስቲከር አለ። ስለዚህ እየመረጥን መጠቀም እንችላለን። እዚህ ጋር እንደምታዩት ልብ ቅርጽ አለ፣ የልብ ምት የሚመታው አለ፣ እንደዚሁ የሰብስክራይብ በተን አለ። በጣም ብዙ ሺህ ናቸው። ስለዚህ እዚህ ጋር ስቲከርን ስንጠቀም የምንፈልገውን እንድናገኝ በቀላሉ በጣም ብዙ ሺህ ስለሆኑ ለምሳሌ እኔ እዚህ ጋር ቢውልዲንግ ህንፃ ማስገባት ከፈለኩኝ ቪዲዮ ላይ ስቲከር ላይ ገብቼ ቢውልዲንግ እላለሁ ማለት ነው። ስለዚህ ቢውልዲንግ ደግሞ የተለያየ አማራጮችን ያመጣልኛል። ሲያመጣልኝ ከኔ ከምፈልገው ቪዲዮ ጋር የሚሄድልኝን እዚህ ጋር ለምሳሌ ሁለተኛውን ቪዲዮ መጠቀም ከፈለኩኝ ሁለተኛውን ዳውንሎድ አድርገዋለሁ።
ከዛ የፕላስ ምልክትን ይጫናለሁ። ቪዲዮ ላይ በምፈልገው ሳይዝ እንዲገባልኝ እዚሽ ጋር አስቀምጣታለሁ ማለት ነው። ለምሳሌ አሁን ፎቁን ነክተናል፣ ቪዲዮችን ላይ ያስገብተናል። ፕሌይ ስንለው በምፈልገው መንገድ ያስገባ ነው ማለት ነው። እዚህ ጋር ቅድም ካሳያችሁ ቴክስትንም ስቲከርንም በምንፈልገው መንገድ እንዲንቀሳቀስልን ከፈለግን ለምሳሌ የትኛውን አሁን ያስገባናትን ስቲከር እንቅስቃሴ እንደዚህ ፊክስድ ከሚሆን ወይም ደግሞ ስቲክ ከሚሆን እንዲንቀሳቀስ ብናደርገው ይህንን ህንፃ የተለያዩ አማራጮችን ማግኘት እንችላለን። እዚህ ጋር እንነካውና አኒሜት ማድረግ እንችላለን። አኒሜት ስናደርግ ደግሞ የተለያዩ አማራጮች አሉ። አሁን እዚህ ጋር ቅድም ቴክስትንም አኒሜት ማድረግ እንችላለን። እንደዚሁም ደግሞ አሁን የምንከታቸውን የከተተውን ስቲከር አኒሜት ማድረግ እንችላለን። ለምሳሌ ይሄ ህንፃ ወዴት ይንቀሳቀስ፣ እንደዚህ ይገለባበት፣ እንደዚህ ይገለባበት፣ ወይስ ደግሞ እንደዚህ ተሽከርክሮ መጥቶ ቁጭ ይበል፣ ወይም ደግሞ እየነጠረ ይግባ የሚለውን እዚህ ጋር አኒሜሽን ላይ የተለያየ አማራጭ አለን ማለት ነው። ለምሳሌ እንደዚህ ዝርግት ብሎ እንዲገባ ማድረግ እንችላለን። እንደዚሁም ሲገባም ሲወጣ አሁን ያላቸውን አማራጮች መጠቀም እንችላለን ማለት ነው። ስለዚህ ለምሳሌ አሁን በነካነው አማራጭ ስንጠቀም ሲወጣ ገባ የተጠቀለለ ይገባል ማለት ነው። ብዙ ጊዜ ግን መጠቀም ካለብን ቴክስት ላይ እና እንደዚህ ስቲከር ስንጠቀም እዚህ ጋር ያሉትን አማራጮች ብናያቸው ጥሩ፣ ሲገባም ሲወጣም እንቅስቃሴ ቢኖሩ። ለምሳሌ ችኛዋ አሁን ህንፃውን በትክክል የሚነቃነቅ ታደርገዋለች። በእርግጥ አሁን ህንፃ እንደዚህ የሚነቃነቅ ህንፃ አይኖርም፣ ግን የሰዎችን አይን እንዲስብ ለምሳሌ እቺ ቀለል ያለችውን ብንጠቀማት የሰዎችን አይን ትስባለች ማለት ነው። እንደዚህ ባልገን ፕሌይ ብንለው ይንቀሳቀሳል ማለት ነው። ስለዚህ እዚህ ጋር የምናስገባቸው ቴክስትም ሆነ ስቲከር እዚህ ጋር ሳይዙን መጨመርም መቀነስም እንችላለን። ምክንያቱም ሳይዙ ትንሽም እንዲሆን ከፈለግን ትልቅም እንዲሆን ከፈለግን እዚህ ጋር ማድረግ እንችላለን። እዚህ ጋር ደግሞ እንዳልኳችሁ ኢን እና አውት መግብ ሲገባና ሲወጣለን አብዛኛውን ጊዜ መጠቀም ካለብን ሉፕ የሚለውን ተጠቅመን ስፒዱን ግን መጨመርና መቀነስ እንችላለን ማለት ነው። በደንብ እንዲፈጥንም እንዲቀንስም እዚህ ጋር ያሉትን አማራጮች መጠቀም እንችላለን ማለት ነው። ሄኖን ሚዲያ። በመቀጠል የምናየው ኢፌክትን ነው። ኢፌክትን ስናይ የተለያዩ ኢፌክቶች አሉ። ቪዲዮዎቻችን ላይ ቪዲዮዎችን ሰሌክት አድርገን እንደዚህ እንዲሆን ለምሳሌ ቶክሲክ ስሞክ የሚላል እችን ተጭነን ቪዲዮችንን ወደዚህ ከለር ማምጣት እንችላለን ማለት ነው። እነዚህን ኢፌክቶች ሁላችንም ሶሻል ሚዲያ ብዙ ጊዜ ስለምንጠቀም ኢንስታግራም ላይም ፌስቡክ ላይም እንደዚሁም ቲክቶክ ላይም የተለያዩ ኢፌክቶች አሉ። እየመረጥን ቪዲዮችንን ቲክቶክ ወደ ያዘጋጅልን ማስቀመጥ እንችላለን ማለት ነው። ስለዚህ እዚህ ጋር ኢፌክት ላይ የሰውነት እንቅስቃሴ ያለው እንደዚህ ብልጭ ድርግም እንዲል ከፈለገን እንደዚሁም የተለያዩ ትሬንዲንግ የሆኑ ኢፌክቶችን እናገኛለን። ቪዲዮችንን ሰሌክት እያደረግን ኮንቨርት ማድረግ እንችላለን ማለት ነው። ስለዚህ የኢፌክት ጥቅሙ ይሄ ነው። ሄኖን ሚዲያ። ሄኖን ሚዲያ። ሄኖን ሚዲያ። ትራንዚሽን ደግሞ አንዱ ቪዲዮ ወደ አንዱ ቪዲዮ ትራንዚት የምናደርግበት። ለምሳሌ እኔ ያመጣሁትን ቪዲዮ ለመቁረጥ እሞክራለሁ። ሁለት ቦታ ለእናንተ ለማሳየት ሁለት ቦታ ቆርጠውና ነገር ግን ኦልሬዲ ይሄ የተሰራ ቪዲዮ ስለሆነ ያን ያህል የሚጎርብጥ ላይሆን ይችላል። ነገር ግን የተቆረጡ ቪዲዮዎች ስለሆኑ እዚህ ጋር ቆርጬዋለሁ። ስለዚህ አሁን እዚህ ጋር ትራንዚሽንን መጠቀም እንችላለን። ለምሳሌ እቺ የምትሽከረከረዋለች እዚህ ጋር ተሽከርክሮ እንዲገባልኝ መጀመሪያ ዳውንሎድ አድርገዋለሁ። ከዛ በኋላ ሲደመር ምልክት ስጫን አንዱ ቪዲዮ የተቆረጠውና በአንድ ቪዲዮ መካከል ምን አስገባው ማለት ነው? ትራንዚሽን አስገባው ማለት ነው። ለምሳሌ ቪዲዮን እዚህ ጋር ፕሌይ ብንለው እየተሽከረከረ መጣ ማለት ነው። ስለዚህ አሁን ይሄኛው አንደኛው ትራንዚሽን የተጠቀምንበት ነው። ሌላ ትራንዚሽን ደግሞ ብንጠቀም እንደዚሁ መጀመሪያ ዳውንሎድ እንለዋለን። በመቀጠል የፕላስ ምልክቷን እንጫናትና ቪዲዮን ፕሌይ እንለዋለን። ኦልሬዲ ስላልጨረሰ ነው። አሁን ደግሞ ሌላ ቅድም እየተሽከረከረ ነበር የሄደው። አሁን ደግሞ ሌላ አይነት ሉክ አመጣ ማለት ነው። ስለዚህ እዚህ ጋር ትራንዚሽን ማለት ከአንዱ ቪዲዮ ወደ አንዱ ቪዲዮ ስንሸጋገር የሰዎችን ቀልብ በማይረብሽ መልኩ እንቀይራለን ወይም ደግሞ ሳቢ በሆነ መንገድ ከአንዱ ቪዲዮ ወደ አንዱ ቪዲዮ እናሻገራቸዋለን ማለት ነው። ትራንዚሽን ማለት ጥቅሙ ይሄ ነው። ከአንዱ ፎቶም ሊሆን ይችላል፣ ቴክስትም ሊሆን ይችላል፣ ቪዲዮም ሊሆን ይችላል። ከአንዱ ቴክስት ወደ ሌላኛው ቴክስት፣ ከአንዱ ቪዲዮ ወደ ሌላኛው ቪዲዮ፣ ከአንዱ ፉቴጅ ወደ ሌላኛው ፉቴጅ ሲሸጋገሩ እንደ ድልድይ ማለት ነው። እንደ ማሻገሪያ ትራንዚሽን የሚለውን እነ ትራንዚሽኖችን የተለያዩ አማራጮች አሉ እዚህ ውስጥ እንጠቀማለን ማለት ነው። ሄኖን ሚዲያ።
ሄኖን ሚዲያ ሄኖን ሚዲያ። ቀጣይ የምናየው ደግሞ ካፕሽን ነው። ካፕሽንን ያው በተለያየ ቴምፕሌቶች አሉት ራሱ ካፕከት የሚሰጠን። ለምሳሌ እዚህ ጋር ካፕሽን የሚለውን ነክተናል። ቴምፕሌቶች አሉት ፋይቨሬት ስላላስቀመጥኩ ለምሳሌ አንዷን እንነካትና እስኪ ብልጭ የምትለዋል እንጠቀማታለን በቪዲዮችን መሃል። ስለዚህ ቴምፕሌቶች አሉ። ቴምፕሌቶችን በትክክል የፕላስ ምልክቶችን ካወረድን በኋላ የፕላስ ምልክቶችን እየተጫነ ቪዲዮችን ላይ መክተት እንችላለን ማለት ነው። ለምሳሌ እዚህ ጋር ትሬኒንግ ላይ አሁን ያወረድ ነው። ለምሳሌ አሁንም ሄኖን እንላለን አስገብተናል። ኦልሬዲ ፕሌስ እንለው ፕሌስ ድርገም እያለ ይመጣል ማለት ነው። ኦልሬዲ ካፕሽን አስገባ ማለት። ካፕሽን ማለት እነዚህ ጋር ያሉት ቴምፕሌቶች የተለያዩ ቴምፕሌቶች አሉ። ወደ ራሳችን ከሰማይዝ እያደረግን እንጠቀማለን ማለት ነው። ለቪዲዮችን የተለየ ጉልበት ይሰጠዋል ማለት ነው። ሄኖን ሚዲያ። በመቀጠል የምናየው ፊልተር የሚለውን ነው። ፊልተር እንደ ቅድሙ እንደ ኢፌክት ብዙዎቻችን ሶሻል ሚዲያ ስንጠቀም ለምሳሌ ቲክቶክን፣ ኢንስታግራምን፣ ፌስቡክ ስንጠቀም የራሳቸው ፊልተር ይሰጡናል። በተመሳሳይም ካፕከት ለቪዲዮችን ለፎቶችን የሚሰጠን ፊልተር አለ። ቪዲዮችንን ወይም ፎቶችንን ሰሌክት እያደረግን ወደምንፈልገው ፊልተር ይቀይርልናል ማለት ነው። ስለዚህ የፊልተሮችን አማራጮች ወደ ታች ዝቅ እያደረግን እዚህ ጋር እንደምናየው መቀየር እንችላለን ማለት ነው። ቪዲዮችን እንቅስቃሴ ጋር የሚሄዱትን ፊልተሮች በመጠቀም ቪዲዮችን ላይ ማካተት እንችላለን ማለት ነው። ሄኖን ሚዲያ። በመጨረሻ የምናየው አጀስትመንት ነው። እዚህ ጋር ካሉት ቱልሶች መካከል አጀስት የምናደርገው ቪዲዮችን ምን ሀሳቦችን ይዘዋል የሚለውን ስሙን ለምሳሌ እዚህ ጋር የዚህኛውን ዋና ሀሳብ የምናገኘው ስሙ ምንድን ነው? የቪዲዮችን ስሙ የቱ ጋር ያለው? ያሁን 0804 ነው። ሴቭ አልተደረገም። በትክክል ሴቭ እናደርጋለን ማለት ነው። የቱ ጋር ነው ቪዲዮችን የሚቀመጠው የሚለው ፓዙን እዚህ ጋር ነው የምናየው። ከለር ስፔሱን ያለውን ዲቴል፣ ኢምፖርት ሚዲያ የቱ ጋር እንደነበረ፣ እንደዚሁም የቪዲዮችን ምን አይነት ሳይዝ እንዳለው፣ ኦሪጂናል መጠቀማችን ሳይዝ እንዳልነካ ነው። እንደዚሁም ፍሬም ሬት መረጃ የምናገኝበት ነው። ስለዚህ መቀየር ከፈለግን ሞዲፋይ የሚለውን እንነካና እዚህ ፕሮጀክት ሴቲንግ ውስጥ ገብተን ፋይላችንን ለምሳሌ ሴቭ ማድረግ ከፈለግን ቴስት 1 2 3 እናደርጋለን። የፋይል ኔማችንን ለመቀየር ከፈለግን ኢምፖርትድ ሚዲያ የሚለውን ኦሪጂናል እንዲቀመጥልን አንነካውም። ኦሪጂናል ሎኬሽን የሚለውን ነው። ስለዚህ ምንም እዚህ ጋር የምንነካው ነገር የለ ማለት ነው። ብዙ ጊዜ ግን ለዩቲዩብ ቪዲዮ ስንጠቀም መጠቀም ያለብን ፍሬም ሬት ላይ ጥንቃቄ ማድረግ አለብን። እቺ ጋር 30 ፍሬም ፐር ሰከንድ መሆኗን እርግጠኛ መሆን መቻል አለብን። ሪዞሉሽኑ አዳፕትድ ይሆናል። አስፔክት ሬሾ ደግሞ ኦሪጂናል ይሆናል ማለት ነው። ስለዚህ እዚህ ጋር የምቀይረው ነገር አይኖርም ማለት ነው። ሄኖን ሚዲያ። በመቀጠል የምናየው ታይም ላይናችን ላይ የከተትነውን ቪዲዮ እና ፎቶ እንዴት በተወሰነ መንገድ ኤዲት እንደምናደርግና እዚህ ጋር ያሉትን ቱልሶች ምንድነው ጥቅማቸው የሚለውን በአጭሩ ለማየት እንሞክራለን። ለምሳሌ አሁን ቅድም ካመጣ ነው ቪዲዮ አንዱን ምሳሌ እንወስድና ለምሳሌ ችኛውን ሰሌክት ያደርግናትን ቪዲዮ እዚህ ጋር ለምሳሌ ድምፁ አለ። ድምፁን ማጥፋት ስንፈልግ እችን የኦዲዮን ኦፍ እናደርገዋለን ማለት ነው። ድምፁ እንዲኖር ደግሞ ከፈለግን ደግሞ እቺ መብራት ትባላለች ማለት ነው። ለምሳሌ ይሄ ቪዲዮን ማጥፋት ከፈለግን እንዳይታይ ከፈለግን ደግሞ ሂድን እናደርገዋለን ማለት ነው። ስለዚህ ለእኛም አይታየንም ማለት ነው። እንዲኖር ደግሞ መልሰን የአይን ምልክቷን እንነካታለን ማለት ነው። እንደዚሁም ምንም ነገር እንዳይነካካ የሰራነው ስራ መቆለፍ ስንፈልግ የቁልፍ ምልክቷን እንነካታለን። እንደዚሁም ደግሞ የቁልፍ ምልክቷን ደግሞ ማጥፋት እንችላለን ማለት ነው። እዚጋ ያሉትን አሁን እዚህ ጋር የምናስቀምጠው ፎቶ፣ ድምፅና እንደዚሁም ቪዲዮ ነው ማስቀመጥ የምንችለው። ስለዚህ የሶስቱንም እነዚህን ቁልፍ ዋና ዋና ነገሮችን በመንካት መጠቀም እንችላለን ማለት ነው። በመቀጠል የምናየው እዚህ ጋር ያለው ለምሳሌ አዲስ ታይም ላይን መጨመር ከፈለግን ይችን ምልክት እንነካታለን ማለት ነው። አዲስ ይሆንልናል ማለት ነው። ስለዚህ ለምሳሌ የተለያየ ቪዲዮዎችን በተለያየ ታይም ላይን መጠቀም እንችላለን ማለት ነው። ስለዚህ እዚህ ጋር ታይም ላይን 01 ታይም ላይን 02 እያለን ተጨማሪ ታይም ላይን 03 መጠቀም እንችላለን ማለት ነው። ሄኖን ሚዲያ። በመቀጠል ያለው ቱልስ ደግሞ እችኛው ምልክት የሰሌክት ነች። እቺ አሁን የምጠቀማትን ቱል የምትታያችሁ እቺ ሰሌክት ቱል ማለት እቺ መቀየር ከፈለግን ደግሞ ስፕሊት የምትለዋን እንነካታለን። ስፕሊት ደግሞ ቪዲዮቹ ላይ እየሄድን የምንፈልገውን ቪዲዮ እዚሽ ጋር መንካት ከፈለግን ለምሳሌ እዚሽ ጋር እንነካታለን ማለት። ስለዚህ ኦልሬዲ ስፕሊት ተደርጋለች ማለት ነው። እንደዚሁም በመቀጠል ሰሌክት ሌፍት ዋርድ የምትለዋን እንነካታለን። ለምሳሌ ከዚህ በፊት ወደዚህ ያሉትን
ከዚህ ደግሞ ወደኋላ ያሉትን ሰሌክት አድርግልኝ የሚለውን ነው የምንጠቀመው። እቺን ስንነካት ከዚህ ወደዛ ያሉትን ወደ ግራችን ያሉትን በሙሉ ሰሌክት ያደርግልናል ማለት ነው። እንደዚሁም ሌላኛው ደግሞ ወደ ቀኝ ደግሞ ያሉትን ደግሞ ሰሌክት አድርግ ከዚህ መልስ ወደ ቀኝ ሰሌክት አድርግልኝ ይለውና በዚህ መንገድ ሰሌክት ማድረግበት ቱልስ ነው ማለት ነው። እችኛዋ አንዱ ምንላት ነች። በአጭሩ ደግሞ ኮንትሮል ፕላስ ዜድን ከተጠቀምን ባክ ታደርግልናለች ማለት ነው። ስለዚህ ወደ ቀድሞ በተናችንን እንመልሳታለን። ሰሌክት በተለይ እቺ ደግሞ ምልክቷን ባክ የምናደርግባትና አንዶና ሬዶ ነች። በመቀጠል ደግሞ ስፕሊት የምናደርግበት መንገዶች ናቸው እነዚህ። ቪዲዮን ሰሌክት እናደርጋለን። እቺኛው ምልክት እዚህ ጋር እናመጣለን። ስፕሊት ለማድረግ እቺን ጫንና ቪዲዮን ማለት ነው። ይሄን ደግሞ እንደዚሁም በግራ በኩል ያለውን እና በቀኝ በኩል ያለውን ለየብቻ ስፕሊት ማድረግ ስንፈልግ እቺኛውን በተን እንጠቀማቸዋለን ማለት ነው። እንደዚሁም ቪዲዮ ሰሌክት እናደርግና እቺ ምልክት ስንጫናት ዲሌት ማድረግ እንችላለን ማለት ነው። እንደዚሁም ማርክ ማድረግ ከፈለግን ደግሞ አድ ማርከር እንጠቀማለን። እንደዚሁም ደግሞ ቪዲዮችንን ደግሞ ክሮፕ ማድረግ ከፈለግን ደግሞ እንደዚሁ ሰሌክት እናደርግና ቪዲዮችንን ከዚህ ወደዚህ አድርገን እንደዚህ ክሮፕ ማድረግ እንችላለን ማለት ነው። ሄኖን ሚዲያ ሄኖን ሚዲያ ሄኖን ሚዲያ። ሌላኛው ደግሞ እዚህ ጋር የምናገኘው ቱል ፍሪዝ ማድረጊያ፣ ሪቨርስ ማድረጊያ፣ ሚረር ማድረጊያ እና ሮቴት ማድረጊያ ናቸው። ፍሪዝ የምናደርገው ለምሳሌ ቺን ቪዲዮ ሰሌክት አድርገን ፍሪዝ የምትለዋን ስንነካት አሁን ሰሌክት የተደረገችበት እቺ ቦታ ላይ ልክ እንደ ፎቶ መጥቶ ፍሪዝ ይደረጋል ማለት ነው። ለምሳሌ ቪዲዮን ስናጫውተው ምንም አይንቀሳቀስም። ቀጥሎ ያለው ቪዲዮ ግን ይንቀሳቀሳል። ፍሪዝ እናደርግበታለን ማለት ነው። ቀጥሎ ያለው ይንቀሳቀሳል። ይሄን ግን እንዳይንቀሳቀስ ፍሪዝ አድርግልኝ ብዬ የምመርጥበት ቦታ ነው ማለት ነው። ስለዚህ እዚህ ጋር ፍሪዝ እናደርጋለን ማለት ነው። በመቀጠል ደግሞ የምናየው ቺን ባክ እንበላትና ወደ ቦታው ከመለስን በኋላ ሪቨርስ ነው። ሪቨርስ ማለት ለምሳሌ በትክክለኛው ፉቴጃችን የቀረጽነው ቪዲዮ ወደ ፊት ለፊት ፕሮሰሱን ለምሳሌ ቪዲዮዎችን በር ከፍቶ አልጋ ላይ እስከሚተኛበት ድረስ ከሆነ ሪቨርስ ካደረግነው ደግሞ አልጋ ላይ ተኝቶ ድጋሚ ወደ በኋላ እንዲመለስ ባክ ነው የምናደርገው ማለት። ስለዚህ ሪቨርስ የሚለውን ስንጫነው ሪቨርስ ያደርግልናል። ጊዜ ስለምንወስድ ወደኋላ ልክ አንዳንዴ በማስታወሻ ቀርጸናቸው የነበሩን ቪዲዮዎች የምናስገባበት ቦታ ነው ማለት። ስለዚህ በዚህ መንገድ ካየን በመቀጠል ደግሞ ሮቴት የሚለውን እናየዋለን። ሮቴት ማለት ደግሞ መገልበጥ፣ ወደ ጎን፣ ወደ ላይ፣ ወደ ታች ልክ እንደምናየው ስክሪኑ ላይ የምንገለብጥ በሰሌክት ያደረግነውን ቪዲዮ ወደምንፈልግበት ሳይድ ሮቴት የምናደርግበት አማራጭ ነው ማለት። ስለዚህ እነዚህን ካየን ቀጣይ ደግሞ የምናየው ስፕሊት ሲን ነው። ስፕሊት ሲን የሚለውን በዚህ መንገድ የምንፈልገውን ቪዲዮ ሰሌክት ካደረግን በኋላ ስፕሊት ያደርግልናል ማለት ነው። እንደዚሁም እዚህ ጋር ያለው ኦፕሽን ሪሙቭ ባክግራውንድ የምናደርግበት ነው። ቪዲዮን ሰሌክት ካደረግን በኋላ የምንፈልገውን ቪዲዮ ባክግራውንድ ሪሙቭ እንዲደረግልን እቺ ምልክት እንጫናታለን ማለት ነው። በመቀጠል የምናየው ደግሞ አውቶ አጀስት የሚለው ነው። አውቶ አጀስት የሚለው ቪዲዮ የምንፈልገውን ቪዲዮ ሰሌክት እናደርግና ታይም ላይናችን ላይ ካሉት ቪዲዮዎች አውቶ በራሱ መንገድ ጥሩ አድርጎ አጀስት እንዲያደርግልን እቺ ምልክት እንጫናታለን ማለት ነው። ሄኖን ሚዲያ። በመቀጠል የምናየው እዚህ ጋር የምናያት ቮይስ ኦቨር ለመስራት ለምሳሌ እዚህ ጋር ኤዲት እያደረግን ቮይስ ኦቨር ድምጻችን እንዲገባ ከፈለግን እቺን ነክተን ፕሌይ በማለት ቪዲዮችንን ሪካርድ ማድረግ እንችላለን ማለት ነው። የምንፈልገውን ቪዲዮ ማስገባት እንችላለን። አሁን አልተጀመረም። መቅዳት ስንፈልግ ቀይ ምልክቷን ነክተን ማስጀመርና ሪካርድ ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ የምናያት ተርን ኦፍ ሜን ትራክ ሚንጌት የሚል አለ። እንደዚሁም ደግሞ ተርን ኦፍ አውቶ ስናፒንግ የሚል አለ። ቪዲዮችንን ሰሌክት በማድረግ የምንጠቀማቸው ቱሎች ናቸው ማለት። መቆለፍና ደግሞ ማሰር ከፈለግን ችኛዋን ቱል ተርን ኦን ሊንኬጅ ማድረግ እንችላለን ማለት ነው። እነዚህን ቱሎች በአጭሩ ይህንን ይመስላሉ። በዋናነት ወደምንጠቀማቸው ቱሎች ደግሞ እንቀጥላለን። አብራችሁን ቆዩ። ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁ እንዳትረሱ። ለጓደኞቻችሁ ለቤተሰቦቻችሁ ሼር ማድረጋችሁን እንዳትረሱ። አብራችሁን ቆዩ። ሄኖን ሚዲያ። በመቀጠል የምናየው ደግሞ ቪዲዮ እዚህ ጋር ያመጣናቸው ቪዲዮዎች አሉ። እዚህ ጋር የተቆራረጡ ናቸው። ሳውንዶች፣ ሳውንድ ኢፌክት ያስገባናቸው አለ። ኤክስትራክት ያደረግነው ደግሞ ድምፅ አለ። እነዚህን እንዴት ነው የምንገጥመው የሚለውን በተወሰነ መንገድ እናያለን። ቪዲዮችን አለ፣ ያስቀምጥነው ቪዲዮ አለ። በትክክል የሚመጥነው ቦታ ላይ እያስገባን ከቪዲዮችን ጋር እንዲሄድ ማድረግ እንችላለን። ከቪዲዮችን ጋር እኩል እንዲሆን ደግሞ አላይመንቱን እየጠበቀ በትክክል እንዲገባ ማድረግ እንችላለን። አሁን እዚህ ጋር ለምሳሌ ቪዲዮ ሳይዙ እችን የምታክል ነች። ኦዲዮ ደግሞ ትልቅ ነው። ስለዚህ ወይ እዚህ ጋር ተጨማሪ ቪዲዮ መጨመር መቻል አለብን፣ ወይ ደግሞ ድምፁን በትክክል መሳብ ይኖርብናል ማለት ነው። እዚህ ጋር ድምፅ ስንስብ መጠንቀቅ ያለብን ኦዲዮን ስንጎትተው ዝም ብለን መጎተት የለብንም። ኦዲዮ ምንድን ነው የሚለው ድምፁ ለቪዲዮችን ይጠቅመናል የሚለው
በትክክል ካየን በኋላ ነው መጎተትም ወይም ደግሞ እዚህ ጋር መተን ስፕሊት ማድረግ ያለብን መከፋፈል፣ ከዛ ማንፈልገውን ደግሞ ዲሌት እንለዋለን ማለት። ስለዚህ እንዲህ እያደረግን እንገጥማለን ማለት ነው። ስለዚህ ሁሉንም ቪዲዮዎቻችን ድምፆቻችንን እዚህ ጋር እየሰካካን መጠቀም እንችላለን ማለት ነው። አሁን እዚህ ጋር ቪዲዮ አለን፣ ኦዲዮ አለን፣ ሳውንድ ኢፌክቶች አሉ። ለምሳሌ እስካሁን ያላስገባ ነው ደግሞ ኢምፖርት ማድረግ ያለብን ፎቶ ሊኖር ይችላል። ስለዚህ እኔ የራሴ የሄኖን ሚዲያ ሎጎ አለ፣ እሱን እናስገባለን ማለት ነው። ለምሳሌ እዚህ ጋር ፕላስ እንለውና ወደምፈልገው ቦታ አምጥቼ አስገባለሁ ማለት ነው። ስለዚህ እቺ ሎጎ እዚህ ጋር ካለ ለምሳሌ ሳይዙን ደግሞ በምፈልገው መንገድ ነክቼ ልክ እንደ ቅድሙ አኒሜሽን የሚለው ላይ መጣና እንዲንቀሳቀስ፣ አሁን የኔ ሎጎ እንዲንቀሳቀስልኝ የተለያዩ አማራጮች አሉት። አኒሜሽን ላይ የምፈልገውን አማራጭ ነካና እንዲንቀሳቀስልኝ አደርጋለሁ ማለት ነው። ስለዚህ እዚህ ጋር እመጣና ኮምቦ የሚለውን እጫናለሁ። ብዙ ጊዜ የምጠቀመውን እኔ በጣም እዚህ አካባቢ ያሉትን አማራጮች እየቀያየርኩኝ ይጠቀማለሁ። ለምሳሌ እኔ ቪዲዮ ላይ ካያችሁት ችኛዋን የሆነች አኒሜሽንን ብዙ ጊዜ ይጠቀማለሁ። ምክንያቱም የተለየ ሉክ ስለሚሰጥልኝ ማለትም ሎጎውን እንደፈለገ ስለሚያዝናናልኝ እችን ብዙ ጊዜ ሳይዟን መጨመርና መቀነስ እንችላለን ማለት ነው። ቀደምችኛዋን እናጥፋትና በትክክል አሁን ይሄኛው ሎጎ ስለሆነ እንደዚህ ባጭሩ ትንቀሳቀሳለች። ፎቶ ማስገባት ከፈለግን ቴክስቶችን ማስገባት ከፈለግን ካስገባን በኋላ አኒሜሽኖቹን እየቀያየርን መጠቀም ማለት ሄኖን ሚዲያ። በዋናነት ማየት ያለብን ነገር ቢኖር እዚህ ጋር የምናያቸው ቱሎች ለምሳሌ እቺ ስፕሊት መጨመሪያና መቀነሻ ነው። እንደዚሁም እዚህ ጋር የምናየው ኬፍሬም ማቆሚያ መቀነሻና ወደ ውስጥ እንዲገባ ወደ ውጭ እንዲገባ የምናደርግበት ኬፍሬም የምናስርበት ነው። ፖዚሽኖችን ደግሞ ሎጎ የተቀመጥ ኤክስ እና ዋዩ በትክክል መንካት ከፈለግን ማስተካከል ከፈለግን የምናስተካከልበት ነው። ሮቴት ማድረግ ከፈለግን ለምሳሌ ችኛዋን ወደ ላይ ቀና እንድትን ማድረግ ከፈለግን መልሰን ደግሞ ወደዚህኛው ደግሞ ቀና እንዲል ከፈለግን የምናደርግበት ቦታ ነው። እዚህ ጋር ደግሞ አላይመንት የምናይበት ነው። ሴንተሩን እንዲይዝ፣ ጥጉን እንዲይዝ፣ በዚህኛው ሳይድ እንዲይዝ እና የላይኛውን አናቱን እንዲይዝ የምናደርግባቸው አላይመንቶች የምናደርግበት ነው። ብሌንድ የምናደርግበት ነው። ብሌንድ ስናደርግ ወደ ጎን ወደ ታች በትክክል እንዲታይና ወደምንፈልግበት ኦፓሲቲውን የምንጨምርበት። ኦፓሲቲ ማለት አንድ ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል። በደንብ ትኩረት ሰጥቶ ድምቅ ብሎ ይታይ ወይስ ፈዘዝ እያደረገ ይሄድ የምንለይበት ቦታ ነው። ስለዚህችን እየጨመርን እየቀነስን መጠቀም እንችላለን ማለት ነው። ሄኖን ሚዲያ። በቀጣይ የምናየው ደግሞ ሪሙቭ ባክግራውንድ ነው። የትኛውንም ቪዲዮ ወይም ደግሞ ፎቶ ስናመጣ ሪሙቭ ባክግራውንዱ የሚረብሽን ከሆነ ወይም ደግሞ ወደምንፈልገው ባክግራውንድ ለመቀየር ፎቶውን ሰሌክት እናደርጋለን። ለምሳሌ ፎቶ ሊሆን ይችላል፣ ቪዲዮ ሰሌክት እናደርጋለን። ለምሳሌ አሁን ያስገባናትን ሎጎ ባክግራውንዱን በራሱ አንደኛ አማራጭ አውቶ ሪሙቫል ነው። አውቶ ሪሙቭን የሚለውን እንነካለን። በራሱ አፕላይ እያደረገ ይቀየራል። አሁን ኦልሬዲ ሪሙቭ አድርጎልን እችን ምልክት አምጥቶልናል ማለት ነው። በቀላሉ ደግሞ ባክግራውንድ የነበረውን አውቶ በራሱ መንገድ ሪሙቭ አድርጎልናል ማለት ነው። ሁለተኛ አማራጫችን ደግሞ ፕሮምኬ ነው። የምንፈልገውን ከለር እንዲያጠፋልን አድርገን ባክግራውንዱን ሪሙቭ ማድረግ እንችላለን ማለት ነው። የምንፈልገውን ከለር የምንመርጥበት ደግሞ እዚህ ጋር ከለር ፒክ አለች፣ በዋናነት መጠቀም እንችላለን ማለት ነው። በመቀጠል የምናየው ደግሞ ማስክ ነው። ማስክ በተለያየ መንገድ ማስክ እናደርጋለን። ብዙ ጊዜ ካፕከት ላይ ብዙ ቪዲዮ ከቲክቶክ ላይ ሲለቀቁ እነዚህን አማራጮች ነው የምንጠቀመው። ስፕሊት አለ፣ ስክሪኑ ለሁለት መክፈል አለ፣ እንደዚሁም ፍሌም ስትሪፕ የምናደርግበት አለ። እንደዚሁም ሰርክል አድርገን ቪዲዮዎችን በሰርክል መንገድ ለብቻው ማድረግ የምንችልባቸው አማራጮች አሉ። በቴክስት መንገድ አለ፣ በልብ ቅርጽ አለ፣ በስታትስ አለ፣ በሬክታንግል መንገድ ስክሪኑ ለሁለት ከፍለ የምንጠቀምበት መንገድ ነው ማለት ነው። በዋናነት እነዚህ እንጠቀማቸዋለን። ቪዲዮ እና ፎቶም ስንጠቀም አኒሜሽኖችን መርሳት የለብንም። ብዙ ጊዜ ደግሞ የሰው እንቅስቃሴ ካለበት ቪዲዮችን ላይ እዚህ ጋር ቪዲዮ ኤዲት ስናደርግ ሞሽን ትራኪንግ መጠቀም እንችላለን ማለት ነው። ስለዚህ ባጭሩ ስለ ካፕከት ስለዚህ ዋና ዋና የምንላቸውን አይተናል። በመጨረሻ የምናየው ደግሞ አጀስት የሚለውን አጀስት የምንለው የሰራናቸውን ቪዲዮዎች ሪከርድ ያደረግናቸውን እና እስካሁን ኤዲት ያደረግናቸውን ቪዲዮዎች ከለር ኮሬክት የምናደርገው ያ ማለት አጠቃላይ ከለር ግሬዲንግ የምንሰራበት እዚህ ጋር ነው ማለት ነው። እያንዳንዱ ሰሌክት እያደረግን ከለራቸውን የምናስተካክልበት ቦታ ነው። ኤክስፖሩን፣ ኮንትራስቱን፣ ሃይላይቱን፣ ሻዶውን
እነዚህ እየነካካን እየጨመርን እየቀነስን ቪዲዮዎችን ወደምንፈልገው ኳሊቲ መቀነስና መጨመር እንችላለን ማለት ነው። ዝም ብለን መንካት ሳይሆን የምንፈልገውን ከለር ኳሊቲ እስኪያመጣልን ድረስ እንሞክራለን ማለት ነው። ስለዚህ እዚህ ጋር ያሉትን ከርቭ ማድረግም ማስክ ማድረግ መጠቀም እንችላለን ማለት ነው። Henon Media. Henon Media. Henon Media. በመጨረሻም የምናየው ኤዲት ያደረግነውን ቪዲዮ እንዴት አድርገን ኤክስፖርት እንደምናደርግ ነው። ለምሳሌ እስካሁን የሰራናቸው ቪዲዮዎች እነዚህ ናቸው፣ ፋይናል አድርገናል ብለን ካሰብን ይህንን ቪዲዮ ኤክስፖርት ለማድረግ ቀጥታ ሜኑ ላይ እንገባለን። ሜኑ ላይ ካሉት አማራጮች ውስጥ ከሚታየን ውስጥ ፋይል የሚለውን እንነካለን። ፋይል የሚለውን ከነካነው በኋላ ኤክስፖርት ብለን የሚለውን እንነካለን ማለት ነው። ልክ ኤክስፖርት ስንለው የሚያመጣልን አማራጭ አለ። እነዚህም በጥንቃቄ መምራት መቻል አለብን። ለምሳሌ ፋይል ኔም የሚላለ ኔም ላይ እኛ የምንፈልገውን ማስቀመጥ መቻል አለብን። ለምሳሌ እኛ አሁን ላይ ፋይናል ስቴጅ ላይ ስለደረስን ፋይናል ብዬ ሴቭ አድርገዋለሁ። በቀጥታ ደግሞ ኤክስፖርት የምናደርግበትን ፋይል መስጠት መቻል አለብን። በትክክለኛው መንገድ የት እንደምናገኝ ማስቀመጥ መቻል አለብን። እኔ ዴስክቶፕ ላይ ስለምሰራ ዴስክቶፕ ላይ ወስጄ ሴቭ ብለዋለሁ ማለት ነው። ሰሌክት አድርጌለታለሁ ማለት ነው። ስለዚህ እናንተም ትክክለኛ ቦታ ላይ የምትፈልጉበት ቦታ ላይ እንዲያስቀምጥላችሁ እዚህ ጋር ኤክስፖርት የሚለው ላይ ጥንቃቄ ማድረግ አለብን። ሌላው ደግሞ ማየት ያለብን ነገር ከቪዲዮ ጋር የተገናኙ ጉዳዮችን ሪዞሉሽን ሁልጊዜ 1080 መሆን መቻል አለበት። ሌሎች አማራጮች አሉት 480 720 የሚል አለ፣ እንደዚሁ ቱኬ የሚል አለ። እኛ ግን ለዩቲዩብ ስለምንጠቀመው ለዩቲዩብ፣ ለቲክቶክ እንደዚሁም ለኢንስታግራም ስለምንጠቀማቸው ይሄ በጣም በቂ ነው። ቢትሬቱ ሪኮመንደድ የተደረገው ራሱ በቲክቶክ የሚያስቀምጥልን ነው። ኮዴክ የሚለውን ራሱን እናደርገዋለን። ፎርማት ምን ጊዜ መጨነቅ ያለብን ሌሎቹን መነካካት ስለሌለብን ፎርማት እንዳንቸገር MP4 ላይ እናደርገዋለን። ፍሬም ሬቱ ደግሞ 30 ማድረግ እንችላለን ሁልጊዜ ማለት ነው። ጥሩ ጥራት እንድናገኝ 30 ፍሬም ፐር ሰከንድ ይሆናል ማለት ነው። ሌላው እየሰራነውን ቪዲዮ በጂፍ ፋይል ከፈለግን እንደዚሁ ማስቀመጥ እንችላለን። ስለዚህ ሁልጊዜ በደንብ ትኩረት ማድረግ ያለብን እዚህ ጋር ነው ማለት ሪዞሉሽን፣ እንደዚሁም ፎርማት እና ፍሬም ሬቱን በትክክል ማየት መቻል አለብን። ቀጥታ እየሰራነውን ቪዲዮ ኤክስፖርት እናደርገዋለን ማለት ነው። ፋይናል ብለን 100% ጨረሰ ማለት ነው። ስለዚህ ይሄኛው ለዩቲዩብ አዘጋጅቶልናል ፖስት እንድናደርገው። እንደዚሁም ደግሞ ይህንን የሰራነውን ቪዲዮ ለቲክቶክ ላዘጋጅልህ ይለኛል። ስለዚህ የዩቲዩብን ጨርሶታል እዚህ ጋር። እንዲሁም በመቀጠል ደግሞ ለቲክቶክ ራሱን በራሱ ወደ ቲክቶክ ፎርማት ወይም ደግሞ 9:16 ይቀይርልኛል ማለት ነው። ብዙ ጊዜ ካፕከት የሚሰጠን ለዩቲዩብ የሰራ ነው ሲቀይረው ትክክለኛውን ኳሊቲ ከለኛው ሜሴጅ ላያስተላልፍልን ስለሚችል በትክክል ማየት አለብን። ግን ኤክስፖርት የተደረገውን ለሁለቱም መጠቀም እንችላለን ማለት ነው፣ ለዩቲዩብ ለቲክቶክ ማለት ነው። ስለዚህ ኦልሬዲ አሁን ኤክስፖርት አድርገናል ማለት ነው። ፋይላችን ላይ ትክክል መቀመጡን ቼክ እናደርጋለን። ፋይናል ብለን ነበረ ሲቭ ያደረግነው። ስለዚህ ፋይናል የሚለው ስለዚህ ኦልሬዲ ኤክስፖርት ማድረግ ጀምረናል ማለት ነው። ስለተከታተላችሁን በጣም ነው የማመሰግነው። ያልገባችሁ ነገር ካለ በኮሜንት ላይ አሳውቁኝ። እስካሁን የነበራችሁት ከሄኖን ሚዲያ ጋር ነው። አሁን ያዘጋጀውላችሁ ለጀማሪዎች በሚሆን መልኩ እንዴት ካፕከትን እንጠቀም ነው። በቀጣይ ደግሞ በአድቫንስ ሌቭል እንዴት ካፕከትን እንጠቀማለን የሚለውን አቀርብላችኋለሁ። ስለተከታተላችሁን አብራችሁን ስለቆያችሁን በጣም አመሰግናለሁ። ከሄኖን ሚዲያ ጋር ምርጫችሁን ስላደረጋችሁ በጣም እናመሰግናለን። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ ቸር ሰንብቱ። ቻው።